እንኳን ደህና መጣ ወደ ፓወር ኢትዮጵያ። እስኪ ስምን አስተዋውቀን። እሺ ስሜ ብሩ ወዳጆ እባላለሁ። በኦሮሚያ ስራ ዕድል ፈጠራና ክህሎት ቢሮ የኢንተርፕራይዞች ልማት ዳይሬክተር ነኝ። እሺ ብሩ በጣም እናመሰግናለን። እስኪ የዛሬን ጉብኝታችሁን እስኪ ባጭር እንዴት ትገልጽልናል? አመሰግናለሁ። እንግዲህ ዛሬ ከሶስት አካል ነው የመጣነው እኛ። አንደኛው ከኦሮሚያ ስራ ዕድል ፈጠራና ክህሎት ቢሮ፣ ሁለተኛ ደግሞ ከሲንቄ ባንክ፣ ሶስተኛው ፓወር ኢትዮጵያ ነው። ፓወር ኢትዮጵያ ትልቁ ዛሬ የጉብኝታችን ኦብጀክቲቭ ለስራ አጡ ይሄንን ሶላር ኤነርጂ ዲስትሪቢዩት ለማድረግ ነው። እዚህ አንዳንድ ሳምፕሎችን እና አንዳንድ ፕላትፎርሞችን አይተናል። ደስ የሚል ጅምር ነው ያለው። እያንዳንዱ ለአርሶ አደሩ ገጠር አካባቢም ለከተማም ምን ያህል ስራ ዕድል ፈጥር ፓወር ኢትዮጵያ የሚባለው ድርጅት ትልቅ ካታሎጎችና ማሽኖች ስላሉት እነዚህን እንዴት በገጠር ዙሪያና በቲቪቲ አካባቢ ላይ አዘውትረን እናስፋፋለን የሚል እቅድ ነው ያዝነው። ይህም ውስጡም ያለው አንዱ ይሄ ነው። ትልቁ እንግዲህ ሶላር ኢትዮጵያ ለኢንተርፕራይዞቹ ደግሞ ለስራ ዕድል ፈጠራው ዲስትሪቢዩት ስናደርግ የቲቪቲ ማንዴት አለ፣ የስራ ዕድል ፈጠራው ክህሎት ቢሮ እና ታች ያለው ስትራክቸር ማንዴት አለ። ሲንቄ ደግሞ ምን ሰፖርት ያደርጋል ፋይናንሻል የሚለውን ነገር ነው። ሶ በሶስቱም ኮላቦሬሽን አሁን ባየነው በፓወር ኢትዮጵያ ውስጥ ያለው ማሽኖችና አንዳንድ ሶላሮችን አትሊስት በቂ ነው ብለን እንገምታለን። ከበቂ በላይ ነው። ቢዮንድ ደግሞ ካሁን በኋላም ከዚህ ከሶላር ዲስትሪቢዩሽን በላይ በሌሎች ማሽንና በሌሎች ስራም እንገናኛለን የምን ነገር እይታ አድርገናል። ያየነው በትልቁ ሾፕ ውስጥም አትሊስት የተጀመሩትም የስልጠና አይነቶችም ቲቪቲዎችም ደግሞ ምናት ማንዴት መውጣት አለባቸው የሚለውን ከዚህ ወስዶ ይህንን ሶላር ኤነርጂ በዚህ ፕላትፎርም ያለውን ፕሮቶታይፕ ከዚህ በላይ እንዲያሰፉትና ከዚህ በላይ ደግሞ በተለይ ሜንተናንሱ ላይ ትልቅ ድርሻ እንዲወስዱ የሚል ነገር ነው። ይሄን ደግሞ ቲቪቲያችን ብቃት አለው። ስለዚህ ታች አካባቢ ኢንተርፕራይዞቻችን ወስዶ ማሽኑ ዲቮልት ያደርጋል የሚል ስጋት ስለሌለን በደንብ አድርገን ኮላቦሬት አድርገን የወጣቱን ተጠቃሚነት በደንብ ስኬል አፕ ማድረግ እንችላለን የሚል ፓወር አለን። በጣም እናመሰግናለሁ ብሩ ገለቶማ።